አሜን በሉ እንጂ እንዴ ከዚህ በላይ ምን ምርቃት አለ? አሜን ያርግላችሁ። በ2018 ደግሞ እግዚአብሔር ባርኮልን ኢትዮጵያችንን ባርኮልን የከፍታ ዓመት ሆኖልን የስኬት ዓመት ሆኖልን የደስታ ዓመት ሆኖልን የተዘጉ በሮች ተከፍተውልን የደስታ በሮቻችን ተከፍተውልን የሥራ በሮቻችን ተከፍተውልን የእድል በሮቻችን ተከፍተውልን ደስ ብሎን ወጥተን ምንገባበት ዓመት እንዲያረግልን እስቲ ሥላሴን አመስግኑት። አው ቀጣዩም ዓመት የኛ ዓመት ይሆናል። ማን ያረግልናል? ቀጣዩ ዘመን የኛ ዘመን ይሆናል። ማን ያረግልናል? ተዋሂዶ ትለመልማለች። አመስግኑት እግዚአብሔርን። ከፍ ትላለች። የክርስቶስ ቃል ምድርን ሁሉ ይከድናል። በክርስቶስ ቃል ምድር ትሞላለች። ነፍሳት ከጨለማ ወደ ብርሃን ይወጣሉ። በዓለም ስፍራ ያሉ ልጆቿ ራሱ ወደ ቤተ ክርስቲያን ነጭ ነጠላቸውን እየለበሱ ቃሉን ለመስራት በአውደ ምሕረቱ ስር የሚሰበሰቡበት ዓመት ይሆናል። ማንን ይዘንን? ኧረ አመስግኑት እግዚአብሔርን። የጠፉት ነፍሳቶች ወደ ቤቱ የሚመለሱበት ዘፈን የምንሰማበት አይደለም፣ ዝማሬ የምንሰማበት ዓመት ይሆንልናል። ማን ያረግልናል? አመስግኑት እስቲ። ዝማሬ የምንሰማበት ዘመን ነው። ስብከት የምንሰማበት ዘመን ነው። ቅዳሴ የምናስቀድስበት ዘመን ያርግልን። ማህሌት የምንቆምበት ዘመን ያርግልን። ሰዓታት የምንቆምበት ዘመን ያርግልን። ኪዳን የምናደርስበት ዘመን ያርግልን። ቅዳሴ የምናስቀድስበት ዘመን ያርግልን። አሜን በሉ እንጂ እንዴ ከዚህ በላይ ምን ምርቃት አለ? አሜን ያርግላችሁ። በዛ ዓመት ሞት አያደርግብን። በዛ ዓመት ስደት አያደርግብን። ማንም ሰው ከመካከላችን አይለይ። ቀጣዩን ዓመት ሁላችን በሰላም ያሸጋግሮ ያሳየን። ሶሻል ሚዲያ አጠቃቀማችሁን አስተካክሉ። ዘፈን የምትሰሙ ቀጣዩ ዓመት ላይ ምን ለመስማት? መዝሙር የማይረባ ተራን ነገሮችን ከመስማት የማንን ቃል ምን ሰማበት ዘመን ማን ያርግልን? ማን ያርግልን?